ካምባላጌ እስከ ኮረም ድረስ መሽጎ የነበረውን የደርግ ሰራዊት ህዋትና ባዴን በዘመቻ ጣምራ ክንዳችን ከደመሰሱት አንድ ሳምንት ገደማ ሆኖታል። ሁሉም ነገር ወደ ጦር ግንባር የሚለው አዋጅም ከደርግ የላይኛው አመራር እስከ ታችኛው ድረስ የሃይማኖት ያክል መሰበክ ይዟል። ማዕከሉን ጎንደር ያደረገውና 7ኛና 17ኛ ክፍለ ጦሮችን የያዘው 603ኛው ኮር መቀሌ ዋነኛ ማዘዣውን አድርጎ 16ኛና 103ኛ ክፍለ ጦሮችን ያቀፈው 604ኛ ኮር እንዲሁም አንደኛና 5ኛ ክፍለ ጦሮችን በመያዝ ማዘዣ ጣቢያውን ደሴ ያደረገው 605ኛ ኮር በማደራጀትም 3ኛው አብዮታዊ ሰራዊት ተመሰረተ። በኤርትራ ያለውን እንቅስቃሴ ብርጋዴር ጀነራል ተስፋዬ ገብረኪዳን በትግራይ ደግሞ 50 አለቃ ለገሰ አስፋው በበላይነት እንዲመሩት ተመደቡ። ከዚህ በኋላ ቀደም ሲል ደርግ የለቀቃቸውን ቦታዎች መልሶ ለመያዝ የሚያስችሉ ዝርዝር እቅዶች ተግባር ላይ መዋል ነው የሚቀራቸው። በዛን ጊዜ የደርግ መንግስት በኤርትራና በትግራይ የአስቸኳይ ጊዜ አዋጅ ያወጀበት ያ ለመተግበር ደግሞ ለገሰ አስፋው 50 አለቃ ለገሰ አስፋው ወደ ትግራይ ሾመበት። በዛ ነው የጀመረው። ያ ተጀመረ ምንድነው በቃ ከእንግዲህ ወዲህ ብሎ መቀሌ ኤርፖርት ሲደርስ የትግራይ ተራሮች፣ ሸለቆች፣ ቆጥቋጦችና ዛፎች የወንበዴ መሸሸጊያ አይሆንም፣ ከእንግዲህ መሬት ጠበዋል የሚል አስጨናቂ የሆነ ነው የተናገረው። ከዛ በኋላ ሀውዜን ነው የደበደበው። መርጦ ነው የደበደበው። ሀውዜን ከተለያዩ አካባቢዎች በተለይ ደግሞ ዛን ጊዜ ከተማና ገጠር ከተማ ደርግ የነበረበት ነው። አብዛኛው ትላልቅ ከተሞች፣ ገጠሩ ደግሞ ነፃ መሬት ነው እና በንግድ የሚገናኝባት መገናኛ ቦታ ነው የነበረችው። ስለዚህ ሀውዜን መደብደብ ያ አይነት ግፍ ይፈጸምባቸዋል ወያኔን ካልታገላችሁ የሚል መልእክት ለማስተላለፍ የሚመቸው ነው። ወደ ደርግ የጸረ ማጥቃት ዘመቻ በኋላ እንመለሳለን። አሁን እስቲ ነፃ በወጡ መሬቶች ላይ እንቆይ። ከ1980 ወዲህ ህዋትና የያነው ኢህዴን የዛሬው ባዴን ባካሄዱት ወታደራዊ ዘመቻ የነፃ መሬታቸውን እያሰፉት ናቸው። በዚህ ወቅት ደርግ በትግራይ በመቀሌና የተወሰኑ ከተሞች ብቻ ላይ ነው የቀረው። ኢህዴንም በሰሜን ወሎና ጎንደር የነበረውን እንቅስቃሴ በማስፋት ላሊበላን፣ ጭልጋ፣ ሰራባ እንዲሁም እብናት ከተሞችን ነፃ ወጥቷቸዋል። በፊት እንደሚደረገውም ሁሉ ታዲያ የአስተዳደር ክፍተት እንዳይፈጠር እንዲሁም ህዝቡ የትግሉ ዋነኛ ባለቤት እንዲሆን የሚያስችሉ ተግባራት ይከናወናሉ። የተለያዩ የህዝብ አደረጃጀቶችን በመፍጠርም ደርግን እንዴት እንጥላለን ብላችሁ ታስባላችሁ የሚሉትን ለማሳመንም ከፍተኛ እገዛ መስጠት ጀመረ። መሬት አከፋፍሎ ለአራሹ መስጠት የሚለው ዓላማም በትክክለኛ መንገድ ለመተግበር የማስችል ነበረ። ህዝቡ በተለያዩ ማህበራት ተደራጅተው ትግሉና ራሱ እንዲጠቅም ለማስቻል ስለዚህ የነቃች ተደራጀ እንዲሆን ስለዚህ በማህበራት የማደራጀት ወጣቶች፣ ሴቶች፣ ገበሬዎች እናም የሃይማኖት መሪዎችም በሁሉም ተደራጅተው ስለ ትግሉ እንዲወያዩ ትምህርት ቤት ህክምና ምናምን ነበረ። አሁንም አለ። በመሬት ውስጥ ተቆፍሮ ማንም የማያየው ተቆፍሮ መሬት ውስጥ ነው። ስንቶች ተሸንፈው ከጎዳና ወጡ፣ ጌቶች ቆራጦች ያልተንበረከክ ነው። ነገር ብንሆናለን ታሪክ ምስክር ነው። ነገር ብንሆናለን ታሪክ ምስክር ነው። የከፋ ከፋ ማት ይረድብን፣ የሌለሽ መከራ እንቅፋት ይጠመን፣ የፋሽስቶች ገድል ነበልባል ይጠመን፣ ክነሱ ነያቸው ውሸት ያናባብን፣ በትግል በሚላ ባመፅ እንተራለን፣ በንጹህ ደማችን ቆናራለን። በኢሃፓ የትግል መክሰም ተስፋ የራቀው የውሃ ግምራ አካባቢ አዲስ ነገር እያየ ነው። ኢሃፓ የፈጸማቸውን ስህተቶች በማረም ህዝቡን የትግሉ አንቀሳቃሽ እንዲሆን መንገዶችን እያመቻቸው ኢህዴን ለውጥ ማምጣት ጀምሯል።
ከሰሜኑ በኩልም በትግራይ ስለሚደረገው እንቅስቃሴ የሚሰማው ደርግን መደምሰስ እንደሚቻል ፍንጭ ሰጥቶታል። ከሰራዊቱ በተለየ መልኩ ደግሞ የህዝብ ስራዎችን የሚከታተለው ክፍለ ህዝብ የሚባለው አካልም ከነዋሪው ጋር ያለው ቁርኝት አስፍቷል። ነፃ ባወጣን ቦታ ሁሉ ይሄን ማህበራት የማቋቋም ሸንጎዎች የማቋቋም ሚሊሻ የማስታጠቅ እና በአጠቃላይ ህዝቡን የማንቃት የማደራጀት እና የማስታጠቅ ስራዎች በስፋት ነበር የሚካሄዱት። ይሄ የፈጠረው አንድ ትልቅ ነገር አለ። በነፃ መሬት ላይ ያለው ህዝብ ሁሉ የነፃነት ስሜት እንዲሰማው፣ ዲሞክራሲ እንዲያጣጥም፣ ሰላም እንዲያጣጥም አድርጎታል። እናም ሁሌ እንደታየው በሂደትም ኋላ የታየ በግልጽ እንደታየው ይሄ ህዝብ አሁን በራሱ ህግ የሚተዳደር ዲሞክራሲን ማጣጣም የጀመረ ሰላምን ማጣጣም የጀመረ ራሱን በራሱ የሚመራ ህዝብ ስለሚሆን ደርግ ታጋዩን አጠፋለሁ ብሎ በተለያየ ጊዜ ሊያደርጋቸው የሚሞክራቸውን እንቅስቃሴዎች ትግሉን የኔ ብሎ የሚመክትበት ሁኔታዎች ላይ እየተፈጠሩ ነው የነበሩት። አንዱ ይሄ ነው። ሁለተኛ ትግሉን የኔ ብሎ ስለተቀበለ ትግሉን በሁሉም መንገድ መሸከም እንዳለበት ያመነ ህዝብ ነው የነበረው። ይሄም ህይወቱን በመገበር ልጆቹን እየመረቀ ሂዱ ታገሉ ብሎ እንዲታገሉ በማድረግ ረገድ የሚታይ ሰፊ ተሳትፎ ነው የነበረው። ሁሉም ነገር ወደ ጦር ግንባር ደርግ ለሚያካሄደው የጸረ ማጥቃት ዘመቻ ይሆናሉ የተባሉት የጦር ክፍሎች በሙሉ ከኤርትራና መሀል ሀገር ወደ ውጊያው እየመጡ ናቸው። ከደቡብና ምስራቅ ኢትዮጵያ ትግራይ የደረሱት 4ኛና 9ኛ ክፍለ ጦሮች ባላማጣ አቅጣጫ የ604ኛ ኮር አካል የሆኑት 3ኛና 16ኛ ክፍለ ጦሮች ደግሞ በመቀሌ በኩል ተሰልፈዋል። ቀደም ሲል ከጁ የወጡትን ኮረም፣ ማይጨውና አላጌን መልሶ ለመያዝም በሁሉም አቅጣጫዎች ማጥቃት ጀመረ። በአራቱም ቦታዎች የያዝናቸው ንብረቶች ብዙ ነበሩ። ቁስለኞችም ነበሩን። ይህን ለማውጣት ጊዜ ይጠይቅ ነበር። ጊዜውን ለማግኘት ያህል ደግሞ ለ15 ቀን ነበር በአላጌና በአላማጣ አቅጣጫ በሁለት ግንባሮች ለ15 ቀን ነበር የመከላከል ውጊያ ያደረግነው ከነዚህ ኃይሎች። ከ15 ቀን በኋላ ግን አሁን እኛ የነበረን ሁኔታ በተደጋጋሚ በውጊያ ነው የቆየነው። ኦልሞስት ወደ 7-8 ወሮች ያህል ነው። ሁለተኛ በሁለቱም አቅጣጫዎች የተሰለፉ ኃይሎች ደግሞ በጣም ብዙዎች ናቸው። ማለት ለምሳሌ ያህል ባላማጣ ብቻ 9ኛና 4ኛ ክፍለ ጦሮች አዲስ የገቡት ናቸው የሚዋጉን። በመቀሌ በኩል ደግሞ 600 ማነው 3ኛ ክፍለ ጦርና 103ኛ ኮማንዶ ክፍለ ጦር ነበር የሚዋጉን። ስለዚህ በቀጣይ የመከላከል እቅድ ከቀጠል እየተዳከመ የሚሄድበት ሁኔታ የሚፈጥር መሆኑን እያየን ስንሄድ በአፋጣኝ ንብረቶቻችን እያሸሸን ከቆየን በኋላ ከ15 ቀን የመከላከል ውጊያ ማፈግፈግ ነው የመረጥነው። ለቀጣዩ ውጊያ ሁኔታዎችን ለማስተካከል ከአካባቢው የተደረገው የቦታ መልቀቅ ሂደት በሁለት ቡድን ተከፍሎ የተከናወነም ነበር። የመጀመሪያው ከኮረም ወደ ሰቆጣ አቅጣጫ፣ ሌላው ኃይል ደግሞ በራያ ማይጨው አድርጎ ወደ አፋር ምድር ነበር የተጓዘው። ይህ የሆነ ሳለ ወደፊት ለሚደረጉ ውጊያዎች አመቺ ሁኔታን የሚፈጥር ግምገማ ከደርግ በኩል ተሰማ። ታጋዮች ተተኪ ኃይል እንደሌላቸው አሁንም ለ15 ቀናት ተዋጉ እንጂ በቋሚነት የመዋጋት አቅም ስላልያዙ እግር በእግር እየተከታተልን መምታት አለብን የሚል የዘመቻ እቅድ አወጣ። የዘመቻው ዋነኛ ዓላማም በውጊያ ያጣቸውን ከፍተኛ ቦታዎች በመቆጣጠር ከማይጨው እስከ መቀሌ ድረስ ክፍት ማድረግና ሁሉንም ኃይል ወደ መቀሌ በመላክ በተንቤን አድርጎ የሚመጣውን ኃይል የኋላ በር መዝጋት ነበር። ሌላኛው ክፍለ ጦሩን ደግሞ ከመቀሌ ወደ አዲግራት አንቀሳቀሰ። ይህ የሆነ ሳለ ደግሞ ወደ አፋር የሄደው የህወሓት ኃይል በሀገረ ሰላም አድርገው የሚወርዱትን 4ኛና 9ኛ ክፍለ ጦሮች የማዘግየት ውጊያ እንዲያደርግ
ተወጠነ። ወደ ሽኸት መጣን። በአፋር መሬት አድርገን ተካተስፋ ይገባን። አሁን ቶሎ የደርግ ግፊት አለ በዚህ ደጋው ላይ። እኛ ደግሞ ወደ ውስጥ ገብተን የነበርን ኢሳያስ ቅድም ሚላቸው የነበሩ ከኤርትራ የመጡ ኃይሎች ተጨማምረው ነው የነበረው። ተካተስፋ ላይ ከ9ኛ ነው ከ16ኛ ጋር ከፍተኛ ውጊያ ያደረግን። ዝም ብሎ ይሄ ወደ ወረዳ የሚገልጸው የነበረው በሙሉ ከተማዎች ነጻ ያወጣናቸው የያዛቸው እዚያ እንደቆመ፣ በዚህ ደግሞ በተንቤን ወደ አድዋ ለመግባት ማይቅነጣል አካባቢ ነው አምዶ የሚባለው። እዚያ ላይ ከፍተኛ ውጊያ ነበር። እዚያ የተለያዩ ብርጌዶች የኛ ነበሩ። አሁን በትክክል አላስታውሳቸውም። እነሱ እየተዋጉ ያሉ መኪናዎች ነበሩ። በመኪና ቶሎ ድረስ ተዋልን ወደ አምዶ። በአዲግራት አድርገን በአድዋ አድርገን ሙሉ ለሊት ተጉዘን ጧት ገባን። እዚያ የነበሩ የሚዋጉት የነበሩ ብርጌዶች ከፍተኛ ውጊያ አድርገው ነበር። እኛም ከእነሱ ጋር ተሳተፍ። ምንም የመከላከል አላማ ስላልነበረው ወጣን። በዛ በነበሩ ኃይሎች ምንም ማድረግ እንደማይችል አወቀ። ስለዚህ በዛ በነበሩ ኃይሎች እኛም ኮንቴይን ማድረግ መረጠ። በጎንደር የነበረው ኃይልም እንዲዘምት ማድረግ እና ከኤርትራም ከኤርትራም በቅርቡ በራማ በአድዋ እንዲዘምት በማድረግ ከፍተኛ ኃይል በማሰባሰብ ከመሀል ሀገርም ከኤርትራም በማሰባሰብ እዛው ያለን በመሀል መንቀሳቀስ ጀመረ ማለት ነው። ስለዚህ የነበረን አማራጭ እነዚህን ኃይሎች እያዘገየን ኃይላችንን ማሰባሰብና የምንዋጋበት መንገድ ማስቀመጥ ነው የነበረው። ከዚህ ሁሉንም ኃይል ወደ አንድ ማሰባሰብ ውሳኔ ጎን ለጎንም በሁሉም አቅጣጫዎች የሚመጣው የደርግ ኃይል ባሰበው ፍጥነት እንዳይጓዝ ማድረግ ግን የግድ ነበርም። በተንቤን አድርጎ ወደ አድዋ የሚንቀሳቀሰውን የ9ኛና 4ኛ ክፍለ ጦሮች በአምዶ አካባቢ የተሻለ የመከላከል ውጊያ ማድረግ አስፈላጊ ሆኖ በመገኘቱም ሰንቃጣ የነበረውን ኃይል በመጨመር የደርግ ክፍለ ጦሮችን በደህና ሁኔታ የሚያዳክም ውጊያ በአምዶ ተደረገ። ይህ ውሳኔ በዋናነት ድርጅቱ ነፃ ባወጣቸው ከተሞች ከ1980 ጀምሮ ያከማቻቸውን በርካታ የውጊያ ንብረቶች ለማሸሽና ለማዳን ያለመ ነበርም። እንደታሰበውም ብዙ ንብረቶችን ከሽሬ አክሱምና አድዋ አካባቢዎች ማውጣት ተችሏል። በአምዶ ውጊያ ለ2 ቀናት የመከላከል ውጊያ ከተደረገ በኋላ ከደርግ በኩል አንድ መረጃ በመሃል ተገኘ። በ603ኛ ኮርስ ስር የተዋቀረው ኃይል በጎንደር ሁመራ ዳንሻ አድርጎ በወልቃይት ደጀና አውራሮ በሚባለው ስፍራ የነበረውን የህወሓትን ዋና ማዕከል ከኋላ ለማጥቃት መዘጋጀቱም ታወቀ። በቅርብ ርቀት የተወሰነ ኃይል እየተከላከለ ቆይቶ አሁን አደገኛው ለሆነው በጎንደርና በሁመራ የተንቀሳቀሰው የ603 ኮር ኃይል አንድ ልባት መድረስ አለበት፣ አንድ መልክ መያዝ አለበት። ይሄ በጣም ክሪቲካል ነበር። በኢራችን ደግሞ ሊያድን የሚችል አስፈላጊ ኃይል በሪዘርቭነትም የተቀመጠበት ሁኔታ አልነበረም። እዚያ የነበሩ የማዕከሉ አባሎች ማለት በፖሊት ቢሮ ደረጃ የሚታዩ የድርጅቱ ኃላፊዎች ነበር በቤዝ ኤሪያው የነበሩት። ህሙማን፣ በሽተኞች፣ ቁስለኞች የድርጅቱ አለ የሚባል ንብረት የነበረበት ነበር። አካባቢው ደግሞ በጣም ጫካማ ነው። ተራራዎች ያሉበት ቢሆንም በጣም ጫካማ ነው። ለመከላከልም አመቺ አይደለም፣ ለማጥቃት ነው አመቺ ቦታው። ይህን ምቹ ሁኔታ ተጠቅሞ ጠላት መጀመሪያ የያዝነውን ምሽግ ሰበረው። እንደገና ይህን የሸበረውን ምሽግ ለማስለቀቅ ጸረ ማጥቃት ቀጠል። እንደምንም ብለን አስለቀቅ ነው። ትንሽ ተከላከል፣ እንደገናም ሰበረው። ኦልሞስት ከቦታው ምናልባት አታውቅም ይሆናል አንድ ጋራ ነበር የያዝነው። ያቺን ጋራ ከተሰበረች ሜዳ ለሜዳ እየሄድክ ወደ ዋናው ቤዝ ኤሪያችን ነው ቁልቁለት ወርደ የምታገኘው።
ኦልሞስት ላይኛው ከያዙ ተቆጣጥሮ ማለት ነው በተኩስ ካሰረው ቤዝ ኤሪያው አይሰራም ማለት ነው ማዕከሉም ይፈርሳል ማለት ነው ስለዚህ 3 ጊዜ በተከታታይ ነበር ምሽጉን የሰበረው በጣም ብዙ መስዋዕት ነበር የከፈልነው በመጨረሻ በሶስተኛ ጊዜ ኃይልም ጨምረን ጸረ ማጥቃት አድርገን አፈረስነው ታጋይ ብርሃነ ነጋሽ በወቅቱ በነበረው ዘመቻ በተከታታይ ቀናት ውጊያ ላይ ከነበሩት አመራሮች አንዱ ናቸው። በጎንደር ዳንሻ አድርጎ የሚመጣውን የደርግ ኃይል ለመከላከል ወደ አካባቢው አቅንተዋል። ዳንሻ እንደደረሱም ለጸረ ማጥቃት ዘመቻው የተሰማራው የደርግ 7ኛ ክፍለ ጦር 5ቱ ብርጌዶች መቀራረብ ይጀምራሉ። ያኔ እነ ታጋይ ብርሃነ የያዙት ኃይል ከአንድ ብርጌድ የሚበልጥ አልነበረም። ደግነቱ ግን የአካባቢው ታጣቂዎች መቀላቀላቸው ጠንከር እንዲሉ አድርጓቸዋል። እንዲያም ሆኖ በደርግና በእነርሱ መካከል ያለው የሰው ኃይል ልዩነት አሁንም አይገናኝም። ከዚህ ሁሉ በኋላ አንድ ብርጌድና አንድ ሻለቃ ኃይል ለመያዝ በቁ። እንዲህ መሆኑ ለመከላከል ውጊያው ሰዓታትና ቀናትን ለመግዛት አስችሏቸው እንደነበር ያስታውሱታል። ወቅቱ ክረምት ቢሆንም መጨረሻው ግን ለእነርሱ መሆኑ አልቀረም። ውጊያ እያደረግን ያለን ከማይደሊ ወደ መኮዞ ተመልሰን እንደገና መኮዞ ምሽግ ሰርተን እየተጠባበቅን ያለን ምሽግ ጊዜያው ምሽግ ነው። መጀመሪያ የተሰዋው በረሻዕቢያ የሚባል የያዛት 23ኛ ብርጌድ መጣች። አውራ ወጣችና አውራ ጸረ ማጥቃት አድርጋ ቦታ 15ኛ ብርጌድን ወደ ዳንሻ ወረደችው፣ ወደ ታች ማለት ነው ከተራራ። አሁን ስትራቴጂክ አመራር በሙሉ ያለው ደግሞ አውራራ ነው። ይሄ አውራ ስር ያለውን ምንድነው የሚባለው ቤዙዛ ነው። አውራራ ነው ያው አውራራ ይሄ ይባላል። አጠቃላይ 23ኛ ወረደ አወረደችው ለ115ኛ። ያኔ ሌሎቹ በእንትን የመጡ ከጎንደር የሚጨመር አንድ ብርጌድና በሱዳን አቅጣጫ የመጡም መጡ። ግን 11ኛ ብርጌድ ደግሞ መንጀር የያዛት ደረሰችልን ወደ መኮዞ ወደኛ 11ኛ ብርጌድ ቅድም ሰዓረ ሲለው የነበረ ደብረታወር አካባቢ የተሰዋ መንጀር የሚባል ጓድ የያዛት ናት። እሷም ደረሰች መጣት። ከዛ በኋላ ነኹሕለም 25ኛ ነው መሰለኝ የምትባለው 25ኛ ብርጌድ መጣች። አንወይ አውራን ሴፍ አደረግ። ይሄ መኮዞ አካባቢም አቆም ነው። አሁን እኛ አውራ ገዥ መሬት አለ። ሌላው ይሄ ሸጥ ምንድነው ሸለቆ የምንለው ቆላ አይነት ነው ያለ ነው። እዛ እየተከላከል ቆየንና የማጥቃት እቅድ ተነደፈ። ሙሉ ለሙሉ እነዚህ ብርጌዶችን የመደምሰስ ስራ ማለት አሁን በህወሓት የበላይ አመራሮችና በድርጅቱ ዋና ዋና ተቋሞች ላይ የተጋረጠው አደጋ ተወግዷል። ደርግ ወደ ዋና ማዕከሉ የሚያደርጋቸው ዘመቻዎች በኩል ፍጥነት እየተጓዙ አለመሆኑም ሶስቱን የህወሓት ብርጌዶች እንደገና አደራጅቶ ጥቃት ለመፈጸም እጅግ አመቺ ሁኔታ ተፈጠረ። የጥቃቱም ዓላማ ከሌሎች ተነጥሎ ያለውን የ603ኛ ኮር አካል የሆነውን ኃይል መምታት ነበር። በመጀመሪያው ቀን ወደ ዋና ማዕከሉ የሚያቀርቡ ከተሞች ተይዘው አደሩ። በነጋታው ደግሞ 70% የሚሆነውን ኃይል በመደምሰስ ቦታው ነፃ ሆነ። ቀጣዩ ዘመቻ በ604ኛ ኮር ወደ ተመራው ኃይል ዞረ። በወቅቱ ትግራይ የነበረው ሁኔታ እንዲህ ነው። በሄዴን የነፃ መሬቶች በኩል ግን የደርግ የጸረ ማጥቃት ዘመቻ በሌላ አቅጣጫ እየተካሄደ ነው። ሄዴንን እንደ ህወሓት ሁሉ መጥፋት አለበት ብሎ የተነሳው ደርግ ያኔ ድርጅቱ ማዕከሉ አድርጎ ይንቀሳቀስበት የነበረውን የአምድ ወርቅ ከተማን ለመያዝ ከሶስት አቅጣጫዎች ነበር የዘመተው። የመጀመሪያው ከላሊበላ ወደ ላስታ በኩል ነፃ የወጡ አካባቢዎችን የሚቆጣጠረው 100ኛ ብርጌድ፣ ሁለተኛው ደግሞ በኮረም ሰቆጣ አድርጎ ወደ አምድ ወርቅ የሚያመራው 9ኛ ብርጌድ፣ እንዲሁም ሶስተኛው ከበለሳ ተከዜን ቆርጦ ወደ አምድ ወርቅ የሚገባው ኃይል ነበሩ። ያኔ በድርጅቱ በኩል ለውጊያው የተሰለፉት 6 ሻምበሎች ብቻ ናቸው። ይህንን ጥቃት ለመከላከልም በሄዴን በኩል የተያዘው ስልት በየቦታው የደፈጣ ውጊያ በማድረግ
ከሩቅ ጀምሮ ማዳከም የሚል ነበር። ቀስ በቀስም ወደ ነፃ ግዛቶቹ በማስገባት ኃይሉን በአስተማማኝ መልኩ በመምታት ሁኔታዎችን ማመቻቸት ዋነኛ ዓላማው ነው። የመከላከል ውጊያውም በድል ለመወጣት ከአመራሩ ጀምሮ ሁሉም ተረባርቧል። ውጊያውን በዋነኛነት የሚመሩት የነበረ እንግዲህ ከላይ አዲሱ አለ፣ ኡስማን አለ፣ እዛ ያለ እንግዲህ በሙሉ የድርጅቱ አመራር ምክንያቱም ወደ ዋናው የቦታችን እየገባ ስለሆነ ሁሉም ነበሩበት። ሁሉም የሥራ ክፍፍል ይዞ ነተፈራዋሏም ሌሎችም በሙሉ እዚያ የድርጅት አመራር የምትለው የየራሱን ስራ ይዞ የሚመለከተውን ስራ ይዞ ሁሉም የተባረረበት ውጊያ ነበረ። ከዚህ የተነሳ መጨረሻ ላይም በተሳካ ሁኔታ በፈለገው ጥላት ሳይሄድ የተደመሰሰበት ሁኔታ ነው የነበረው። ደርግ በተለይ ሂደን በጣም አነስተኛ ኃይል ሆኖ በተመሰረተበት ወቅት የተከተለው መንገድ ይህቺ ባቄላ ያደረች እንደው አትቆረጠምም በሚል ፈሊጥ በአጭሩ ለመቅጨት ከሁሉ በላይ ከፍተኛ ወታደራዊ ርብርቦችን አድርጓል። ከውጪ የሰለጠኑ ኃይሎችን እያዘጋጀ ገና በሽምቅ ውጊያ ደረጃ ላይ ያለ ሊቀጨው ሞክሮ ነበረ። ሌላው ከዚሁ ጋር መገለጽ የሚገባው ነገር እስከ ውስጥ ድረስ ታጋይ ውስጥ ድረስ ታጋዮች መስለው ሰዎች እየገቡ ከውስጥም የማፈራረስና የመበታተን ከፍተኛ የስለላ ተንኮሎችን ሁሉ ተጠቅሞበት ነበረ። ሊገለጽ የሚችለው ከፍተኛው ችግር በተፈጠረበት ወቅት ቅድም እንዳልነው ያ በትግል ወኔ በትግል ቁርጠኝነት የሚፈታ ነው። የመጀመሪያው በተለይ ማቸነፍ አይቻልም፣ ይህን መንግስት መግፋት አይቻልም የሚለው ነገር አንድ ትልቁ ፈታኝ ነገር ነው የነበረው። ሁለተኛው በወታደራዊ ኃይልና ውስጥም ገብቶ በመቦርቦር ድርጅቱን ለማጥፋት ሲደረግ የነበረ ሙከራ ነው የነበረው። እነዚህ በጣም ፈታኝ ወቅቶች ነበሩ። ይህንንም ለመቋቋም ከሁሉ በላይ ድርጅቱ ውስጣዊ ጥራቱን መጠበቅ ነበረበት። ከሁሉ በላይ ንቁና ቀልጣፋ ሆኖ መንቀሳቀስ ነበረበት። ዋናዎቹ ችግሮች እነዚህ ናቸው። የደርግ የጸረ ማጥቃት ዘመቻ የቀየረው ነገር የለም። የህወሓትና የባዕዴን የመከላከልና በአንዳንድ ቦታዎችም የተካሄዱት የማጥቃት ውጊያዎች ግን አሰላለፉን ማዛባት ችለዋል። ደርግ ወደ መከላከል፣ ታጋዩ ደግሞ ወደ አጥቂነት ተሸጋገሩ። እንደዛም ሆኖ ደርግ የያዘው ግንባር እጅግ በጣም ሰፊ ነበር። ይህንን በመከፋፈል መምታት የሚሻል አማራጭ ስለነበርም ከአዲጎዘም እስከ ጻዕደ ምድሪክ የሚባለው አካባቢ ድረስ በ20 ኪሎ ሜትር ስፋት የሰፈረው ኃይል ተመታም። ከዚህ የተረፈውም ወደ ሽሬ ገባ። በዛው 4ኛ 9ኛና 16ኛ ክፍለ ጦሮችም እንዲጠናከሩ አደረገ ደርግ። ወደ 7 የሚሆኑ ሻለቃዎችም በድጋፍ ሰጭነት ተመደቡላቸው። በነገራችን ላይ ይህ ኃይል እግረኛው ኃይል ነው እንጂ በመከላከል ውጊያዎቹ የተዳከመው ዋና የተኩስ አቅሙ ግን አልተነካም ነበር። በደጀን አካባቢ የነበረው ኦሬዲ እንደተገለጸው ከሽፏል። ያ በዛ አካባቢ የነበረው የደርግ ግንባር ከሽሬ የተነሳ ወደዛ አቅጣጫ ሲያመራ የነበረውም በተደረጉት ጸረ ማጥቃቶችና በደረሰበት ኪሳራ ከሽፎ ወደ ሽሬ እንዲመለስ ተገዷል። እንግዲህ የነበረው የጠላት አቀማመጥ ከሽሬ ዙሪያው ጀምሮ እስከ አክሱም አካባቢ ድረስ ነበር። ያው ሳፕላዩ እየተደረጉ በሄዱት ውጊያዎች ሳፕላዩ አቅርቦትም በምድር አልነበረም። በምድር ያልቻለበት በምድር ከሆነ ከኤርትራ ነው የሚሆነው። ከኤርትራም በተደረጉት ውጊያዎች ያልቻለበት ሁኔታና ብዙውን ጊዜ በአየር የሆነበት ሁኔታ ነበር። እንደ እዝ እንደ ኮር ሙሉ በሙሉ ሰፕላይ በአየር የሆነበት ሁኔታ ነው የነበረው። ከአስመራ ወደ 1980 ወንዶቹ መጀመሪያ ደርሰናል። ከ30 ሺህ በላይ የሚሆን የደርግ ሰራዊት በሽሬና አካባቢው እንዲወሰን ተደርጓል። ህወሓትም ውስጣዊ አደረጃጀቱን ወደ ማጠናከር ገብቷል። ከከፍተኛ አመራር እስከ ተራ ታጋይ ድረስ ፖለቲካዊና ወታደራዊ ስልጠና ጀምረዋል።
በተከታታይ ውጊያ የተዳከሙ ክፍለ ጦሮችም ከስልጠና ማዕከል በወጡት ተጠናከሩ። አደረጃጀታቸውም ወደ ክፍለ ጦር አደገም። እስከ መጨረሻም ድረስ ደርግ እስከ መደምሰስ የዘለቁ አሁንም ላለው የተቋቋመው ሰራዊት እንትን የሆኑት ያንዴ የተመሰረቱ ክፍለ ጦሮች ናቸው። ብርጌድ 35 የሚባል የነበረ የካቲት የሚባል ክፍለ ጦር ሆነ። ይሄ ኋላ ላይ ያግዙኝ ይችላል ከተሳሳት ኮድ መድህና አዛዥ ሆነ። ብርጌድ 88 የሚባል ነው የነበረ አሉላ ሆነ። ይሄ ጆን አዛዥ ሆነ። ብርጌድ 23 የሚባል የነበረ ቀይ ኮከብ ተብሎ በረሻዕቢያ አዛዥ ሆነ። አሁን በረሻዕቢያ ያው ትላንት እንደምንነጋገርበት የነበር ተሰውታል። ብርጌድ 11 የሚባል የነበረ አጋዚ ተባለ። ይሄ መንጀር የክፍለ ጦሩ አዛዥ ሆነ። በጉና ደብረታወር ተሰውቷል። ሌላው 17 የሚባል የነበረ ሜዴ ክፍለ ጦር ተባለ። ኩዕለን አዛዥ ሆነ። ደብረታወር ተሰውቷል። ሌላው ብርጌድ 70 የሚባል የነበረ አውሮራ ተባለ። ያው እኔ አዛዥ ነበርኩ። ደርግን ለመደምሰስ በሚደረጉት ተከታታይ ውጊያዎች እጅግ ከፍተኛ ሚና ያለው የወታደራዊ ሳይንስ ጥበብ ላይ የሚሰጠው ስልጠና እየተካሄደ ሳለ ደርግ መቀሌ የነበረውን 103ኛ ኮማንዶ ክፍለ ጦር በአውሮፕላን ወደ ሽሬ መስመር አመጣው። ስለዚህ አሁን በሽሬ የሚገኙት የ4ኛ፣ 9ኛ፣ 10ኛና 103ኛ ኮማንዶ ክፍለ ጦሮች ናቸው ማለት ነው። እነዚህንም ለማጠናከር አዲስ ምልምል ወታደሮች ተጨመሩላቸው። እናም ከዚህ በኋላ በደርግ የበላይ አመራሮች የወጣው ቅድ 604ኛ ኮር ስር የተደራጁትን ክፍለ ጦሮች የማጥቃት እርምጃ እንዲወስዱ ማድረግ ነበር። በአንጻሩ በህወሓት በኩል ደግሞ 604ኛ ኮር ከሽሬ መውጣት የማይችልበትን እድል መዝጋት እንደ ዋና ግብ ተይዟል። ይህ ኃይል ደግሞ በአጠቃላይ 21000 የሚደርስ መደበኛ ሰራዊት እንዲሁም ከ7 እስከ 8000 የሚደርስ ደግሞ ተጨማሪ ታጣቂ ኃይል የተጨመረለት ነበር። ቀጥሎ እስካሁን በተደረጉ ውጊያዎች በአንጻራዊ መልኩ ያልተዳከመው የ103ኛ ኮማንዶ ኃይል ጥር መጨረሻ አካባቢ አክሱምን ለመያዝ ከሽሬ ተነቃነቀ። እንዲሁም 10ኛው ክፍለ ጦር ከኤርትራ መጥቶ በራማ አድዋን በመቆጣጠር የማመላለሻ መስመር ለማስከፈት ግዳጅ ይዞ መጣ። ሁለቱም የትም አልደረሱም። እንዲሁም ከኮረምና ላሊበላ ወደ ሰቆጣ አምደ ወርቅ ከተሞች በመግባት ዘመቻ ለማካሄድ የመጣው የደርግ ኃይል ቢውል 3 አምባና ወለህ በተባሉ አካባቢዎች ከሄዴን ጋር ባካሄደው ውጊያ ያሰበበት ሳይደርስ ቀርቷል። በዘመቻዎቹ የወታደራዊ ሳይንስ ጥበቡ ተግባራዊነት ታየ፣ ልምድም ለመቅሰም አስቻለ። እነዚህ ስራዎችም በቀጣይ 604ኛ ኮር ለመደምሰስ መሰረቱ የተጣለባቸው ነበር ማለት ይቻላል። ከዚህ በኋላ ከሰለክለካ ጀምሮ እስከ ሽሬ ዙሪያ ድረስ የነበረውን የ604ኛ ኮር ለመምታት ተጨማሪ ዝግጅቶች ቀጠሉ። የ604ኛ ኮር መደምሰስ ከሰለክለካ ጀምሮ እስከ ሽሬ የመደምሰስ እቅድ ወጣ። ከየካቲት 8 ጀምሮ እስከ 12። አዎ እኔ እቅዱ ስናወጣ ትዝ ይለኛል። በጣም የተጣደፈ እቅድ ነው። ኮለላው የህዝብ ማደራጀት ስራውም ከፍተኛ የሆነ የህዝብ ማደራጀት ስራም ነበር። እነዚህ የህዝብ ስራ ሰራተኞች እየተደራጁ ከኛ ጋር ማለት ነው ከአርሚው ጋር እኛ እቅድ ስናወጣ አክቹዋሊ በጽሁፍ ነበር በተለምዶ እቅድ ምናወጣውና ሌሊት በኩራዝና በመናምን ነበር ኦሪንቴሽንም ምናምንም የሚሰጠው በጣም አጭር ጊዜ ማለት ነው። ከዛ በኋላ ይሄ አቃብ ሰዓት ምናምን የሚባል የለም። አሁን መስሶስተኛ ከመጀመሪያው ዙር በላይ መስሶስተኛ ኦልሞስት ተደምስሷል ኮማንዶ ክፍለ ጦሩ ማለት ነው። ከዛ በኋላ በአጭር ጊዜ ሳምንት በማይሞላ ጊዜ ውስጥ እንደገና ከሰለክለካ ጀምሮ ማጥቃት ስራውን ጀመር።